ጊዜ አንድ ጊዜ ካለፈ የማይመለስና ልንተካው የማንችለው ትልቅ ሀብት ነው። ንብረትና ገንዘብ ቢጠፋም ከእንደገና መተካት የሚችሉ ነገሮች ናቸው። ጊዜ ግን አንድ ከባከነ የማይመለስ ነው። ጊዜያችሁንም በአግባቡ መጠቀም መቻላችሁ አንዱ ስኬታማ የመሆንና ያለመሆናችሁን የሚያመላክት ነገር ሲሆን፣ ጊዜም በአግባቡ የመጠቀም ውጤቱ በስራ ላይ ብቻ ሳይሆን የሚገለጠው በሁለንተናዊ ጤንነት ላይም የራሱ አስተዋጽኦ አለው። ከዚህም ጋር ተያይዞ ጥሩ የሰዓት አጠቃቀም ያላቸው ሰዎች የህይወታቸውን አቅጣጫ መቆጣጠር እንዲችሉ ስለሚያስችላቸው ውስጣዊ ደስታ እንዲያገኙ ያደርጋል። ከዚህም በዘለለ ራሳቸውን ከጭንቀትና ከድብርት እንዲያርቁ ያደርጋል። በዚህ ቪዲዮ ላይም ውድ የሆነውን ጊዜያችሁን ፍሬያማ ለሆኑ ነገር እንድትጠቀሙ ስለሚያደርጉ 8 የሰዓት አጠቃቀም ዘዴዎች የምናይ ሲሆን ቪዲዮውንም እስከ መጨረሻው በማየት ጠቃሚ መረጃ እንድታገኙ ጋብዛችኋለሁ። ለቻናሉም አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎች እንዲደርስ ማድረጋችሁን አትርሱ። የመጀመሪያው ሰዓታችንን በአግባቡ ለመጠቀም ከሚረዱ ነገሮች ውስጥ የሪዋርድ ሲስተም ሲሆን ይህ የሪዋርድ ወይም ራስን የመሸለም ሲስተም አንድን መስራት ያለብንን ስራ ወይም ፕሮጀክት ከሰራንና ከጨረስን በኋላ ራሳችንን ዘና ሊያደርግ በሚችሉ መንገዶች ራስን የመሸለም መንገድ ነው። ይህም መንገድ ደጋግመን ስንጠቀም እያንዳንዱ ስራ በሞራል እንድንሰራና ስራውም ቶሎ ቶሎ እንድንጨርስ ያደርጋል። ለምሳሌ አንድ ትልቅ የሆነ ፕሮጀክት ቢኖረኝና ያንን ስራ ለመስራት ያለኝ መነሳሳት ከቀዘቀዘ ስራውን የመስራት ተነሳሽነት እንዲጨምር የሪዋርድ ሲስተምን መጠቀም እችላለሁ። ይህም ልክ ስራውን ስጨርስ አንድ ዘና የሚያደርግ ቦታ በመሄድ መዝናናት ሊሆን ይችላል፣ ወይም ሌላ ዘና ሊያደርግ በሚችል መንገድ ማሳለፍ ሊሆን ይችላል። ይህ ቴክኒክ እጅግ ውጤታማ ሲሆን ስራዎችንም በጊዜና በሰዓት ለመጨረስ ከፍተኛ እገዛ ያደርጋል። ሁለተኛ፣ ነገ የምትሰሩትን ስራ ዛሬ ላይ በጽሁፍ ማስቀመጥ ወይም ቱዱ ሊስት ማዘጋጀት። ቱዱ ሊስት ስታዘጋጁ በሚቀጥለው ቀን ምን እንደምትሰሩ በመዘርዘር ቀናችሁን በእቅድ እንድትመሩ ይረዳችኋል። ቀድማችሁ በወረቀት ላይ የምትሰሩትን ስራ መጻፋችሁ የረሳችሁት ነገር ለማስታወስ እድልም ይፈጥራል። ቱዱ ሊስት ለማዘጋጀት የሚመከረው ሰዓት ልክ ልትተኙ አካባቢ ሲሆን ይህም ስለምትሰሩ ስራ አይምሯችሁ በተኛችሁበት ጊዜ በሰብኮንሽስ ተብሎ የሚጠራው ክፍል ውስጥ እንዲያሰላስሉ ያደርጋል። ጠዋት ስትነሱም እቅዳችሁን የምታሳኩበትን ሀሳብ እንድታገኙ ይረዳችኋል። ብዙ ስኬታማ የሆኑ ሰዎች ቱዱ ሊስትን በአብዛኛው የመጠቀም ልምድ ሲኖራቸው ይህም የሚሰሩትን ነገር ቀድመው እንዲያውቁና ያንንም እንዲያከናውኑ ትልቅ አስተዋጽኦ ያደርጋል። ሶስተኛ፣ ስራችሁን ሊያስተጓጉሉ የሚችሉ ነገሮችን መቆጣጠር። ሌላኛው ሰዓት ከሚገድሉ ነገሮች ውስጥ ስራችሁ ላይ ሙሉ ትኩረታችሁ እንዳታደርጉ የሚያደርጉና በየሰዓቱ የሚረብሹ ነገሮች ናቸው። እነዚህ ስራችሁ ላይ ትኩረት እንዳታደርጉና እንድትረበሹ ከሚያደርጉ ነገሮች ውስጥ የስልክ ጥሪና ከሰዎች ጋር ለረጅም ሰዓት ማውራት ዋነኞቹ ናቸው። በተለይ ደግሞ በስራ ሰዓት ከሰዎች ጋር ማውራት ትልቁ ስራን የሚገድል ነገር ሲሆን አንዳንድ ጥናቶች እንደሚያሳዩት ከሆነ 50% የሚሆነው የስራ ሰዓት የሚባክነው ስራው ላይ ከሚሰሩ ሰዎች ጋር ጥቅም የሌለው ወሬ በማውራት ነው። ይህን ለማስወገድም አንዱ መንገድ ስራ መስራት ባለብን ሰዓት ስራና ስራው ላይ ብቻ ትኩረታችንን በማድረግ መስራት ነው። ስራ በምትሰሩበት ሰዓት በተቻለ አቅም ከሰዎች ጋር የምናወራውን ጊዜ በመቀነስ ኢንተርኔት መጠቀም ማቆምና አጠገባችን የሚገኙ ከስራችን ጋር ግንኙነት የሌላቸውን ነገሮች ከኛ ማራቅ አስፈላጊ ነው። የምትሰሩትን ስራ ቱዱ ሊስት ላይ እስካሰፈራችሁ ድረስ ያንን ስራ አንድ ባንድ ሳትጨርሱ ወደ ሌላ አላስፈላጊ ነገር አለመዞር ሰዓታችሁን ውጤታማ በሆነ መልኩ እንድትጠቀሙ ይረዳችኋል። ሌላው ሰዓታችሁን በአግባቡ እንድትጠቀሙ ከሚያደርጉ ነገሮች ውስጥ አንዳንድ ከእቅዳችሁ ጋር የማይሄዱና ለስራችሁም ውጤታማነት ፋይዳ የሌላቸውን ነገሮች እምቢ ማለትም ማስለመድ መቻል ነው። ያለበለዚያ ሁሉም ሰው ለሚጠይቀን ነገር ከይሉንታ የተነሳ የምንቀበል ከሆነ እቅዳችንን እንዳናሳካና ሰዓታችንም እንዲባክን ያደርጋል። አራተኛ፣ የምትሰሩበትን ቦታ በአግባቡ የተደራጀ ማድረግ። ሰዓታችሁን ከሚገሉ ሌላኛው ነገሮች ውስጥ በእቃዎች በተጨናነቀና በተተራመሰ ቦታ ውስጥ ሆኖ መስራት ሲሆን እንደዚህ አይነት ቦታዎች ውስጥ ሆኖ መስራት ሀሳባችን በተለያዩ ነገሮች እንዲሰረቅና ትኩረት ማድረግ እንዳንችል ያደርጉናል። ከዚህ በዘለለ ለስራ ያለን መነሳሳት እንዲቀንስና ሰዓታችንን በአግባቡ እንዳንጠቀም ያደርጋል። ለስራችን የሚጠቅሙንን ዶክመንቶች በአግባቡ አለማዋቀርና በቸልተኝነት ዝም ብሎ መደርደር አንዳንድ ለስራችን የምንፈልጋቸውን ዶክመንቶች ቶሎ እንዳናገኝና እቃውንም በመፈለግ ጊዜያችን እንድናባክን ያደርጋል። ስለዚህ በተቻለን አቅም የምንሰራበትን ቦታ ንጽህና መጠበቅና ለአእምሯችንም ቀለል ብሎ መስራት እንድንችል ማድረግ አለብን። አንድ ከምንሰራበት ጠረጴዛ ላይ ለስራችን አስፈላጊ የሆነውን እቃ ብቻ በማስቀመጥና ሌሎች ነገሮችን ከቦታው ዞር በማድረግ ትኩረታችንን ስራችን ላይ በማድረግ ውጤታማ መሆን ይቻላል። ከዛ ሌላ ደግሞ ለስራችን የሚጠቅሙንን ዶክመንቶች በአግባቡ በመደርደርና በምንፈልጋቸው ጊዜ ወዲያውኑ እንድናገኛቸውና ጊዜያችንም እንዳይባክን ማድረግ ይኖርብናል። አምስተኛ፣ ለእያንዳንዱ የምትሰሩት ስራ የሰዓት ገደብ ማድረግ። ለሁሉም የምትሰሯቸው ስራዎች የሰዓት ገደብ ማውጣት ሰዓታችሁን በአግባቡ እንድትጠቀሙ ከሚያደርጉ ነገሮች ውስጥ ሌላኛው ነው። ለምሳሌ አንድ መስራት ያለብን ነገር 3 ሰዓት የሚፈጅ ከሆነ ያንን ስራ በዛ ሰዓት ውስጥ ለመጨረስ መሞከር አለብን። ነገር ግን ያንን ስራ ለመስራት 5 ወይም 6 ሰዓት የሚፈጅብን ከሆነ ጊዜያችንን እያባከንን ነው ማለት ነው። ለምትሰሩት ስራዎች የሰዓት ገደብ ማድረግ ነገሮችን በዛ ሰዓት ውስጥ ቶሎ ቶሎ እንድትሰሩ እንደ ቤንች ማርክ ያገለግላል። ይህም ስራችሁን በፍጥነት እንድትሰሩና በቀኑ መጨረሻም ብዙ ማከናወን እንድትችሉ ይረዳችኋል።
አንድን ስራ በሰዓት ገድባችሁ በምትሰሩበት ጊዜ ብዙ ከስራችሁ የሚያስተጓጉላችሁ ነገሮች ሊኖሩ ይችላሉ። ስለዚህ በተቻለ አቅም ጸጥ ያለና ዲስትራክሽን የሌለበት ቦታ ላይ ሆናችሁ ብትሰሩ ይመከራል። በተለይም በጣም አስቸኳይና ጠቃሚ የሆኑ የስራ አይነቶችን ሰዎች በማይረብሿችሁ ሰዓት ማለትም ጠዋት 12 ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ ብትሰሩ በእነዚህ 2 ሰዓቶች ውስጥ ብዙ ነገር ማከናወን ትችላላችሁ። ስድስተኛ፣ በስራችሁ ላይ ቅድሚያ መስጠት ለሚያስፈልገው ነገር ቅድሚያ መስጠት ወይም ፕራዮሪታይዚንግ። ሌላኛው ሰዓታችሁን በአግባቡ እንዲጠቀሙ ከሚረዱ ነገሮች ውስጥ ፕራዮሪታይዚንግ ወይም በስራችሁ ዋና የምትሉት ስራ በማስቀደም እምብዛም ጥቅም የሌላቸውን ደግሞ በኋላ ላይ መስራት ወይም ማስወገድ ነው። ይህን ዘዴ ለመጠቀምም የፓሪቶ ፕሪንሲፕል ማወቅ ጠቃሚ ነው። ይህ የፓሪቶ ፕሪንሲፕል እንደሚለው ከሆነ አንድን ስራ ለመስራት ከምታወጡት 20% ትጋት ወይም ኢፈርት ውስጥ በኋላ ላይ ለምታገኙት 80% ውጤት አስተዋጽኦ እንደሚያደርግ ነው። ይህ ማለት ከስራችሁ ጥቂት በሆነውና በጣም ጠቃሚ የሆነው ላይ በማተኮር አብዛኛውን ውጤት እንድታገኙ ይረዳችኋል። ይህም በማድረጋችሁም ዋና የሆነው ነገር ላይ አብዛኛውን ጊዜያችሁንና ኃይላችሁን እንድታውሉና ብዙም ጥቅም የሌለውን ደግሞ ለማስወገድ ይረዳል። ይህን ለማድረግ ከሚጠቅሙ ነገሮች ውስጥ የአይዘንሃወር ማትሪክስ ተብሎ የሚጠራው ዘዴ በጣም ጠቃሚ ነው። የአይዘንሃወርን ማትሪክስ ለመጠቀም መጀመሪያ በ4 መንገድ የምንሰራውን ስራ መክፈል አለብን። የመጀመሪያው አስቸኳይና ጠቃሚ የሆነ የስራ አይነት ሲሆን የዚህ አይነቱ ስራ ወዲያውኑ መሰራት መቻል አለበት። ሁለተኛው ጠቃሚ ነገር ግን አስቸኳይ ያልሆነው ሲሆን ይህን የስራ አይነት አስቸኳይ ስላልሆነ የምትሰሩበትን ሰዓት በመመደብ በኋላ ላይ መስራት ነው። ሶስተኛ አስቸኳይ ነገር ግን ጠቃሚ ያልሆነው ስራ ሲሆን ይህን ስራ ቶሎ ሌሎች እንዲሰሩት መስጠት አስፈላጊ ነው። አራተኛውና የመጨረሻው ጠቃሚም አስቸኳይም ያልሆነው ሲሆን የዚህ አይነቱን ስራ በተቻለ አቅም ከስኬጁላችሁ ማስወገድ መቻል አለባችሁ። ሰባተኛ ስራን ሌሎች እንዲሰሩ መስጠት ወይም ዴሊጌቲንግ። ጊዜያችሁን በአግባቡ ለመጠቀም ሁሉንም ስራ እናንተ መስራት አይጠበቅባችሁ። አንዳንድ ስራዎችን ሌሎች እንዲሰሩ መስጠት ወይም ዴሊጌቲንግ ጊዜን በአግባቡ ለመጠቀም ከሚረዱ ዘዴዎች ውስጥ አንዱ ነው። በተለይ ለስራችሁ ብዙም አስቸኳይ ያልሆኑ ነገር ግን ጠቃሚ የሆኑትን የስራ አይነቶች ሌሎች ለእናንተ ለሚሰሩ ሰዎች በመስጠት ጠቃሚና አስቸኳይ የሆኑ የስራችሁ ላይ እንድታተኩሩ ይረዳችኋል። ሁሉን ነገር በራስ ለመስራት መሞከር ወደ ጭንቀትና ድካም ውስጥ ሊከት ስለሚችል እናንተ መስራት የምትችሉትን መስራትና ሌሎች በስራችሁ ያሉ ሰዎች ደግሞ ሌላውን ስራ መስጠት አስፈላጊ ነው። የዚህ አይነቱን ልምድ በማዳበር የስራችሁን ጫና በከፍተኛ ደረጃ ከመቀነሱም በላይ በጥቂት ጊዜ ውስጥ ውጤታማ እንድትሆኑ ያስችላችኋል። ከዚህም በተጨማሪ አንዳንድ ስራዎችን ከእናንተ በተሻለ መስራት ለሚችሉ ሰዎች በመስጠት ጥራቱን የጠበቀ ስራ እንዲሰሩ ያደርጋል። ስምንተኛ በቂ ረፍት ማድረግ። ሌላኛው ሰዓታችሁን በአግባቡ እንድትጠቀሙ ከሚያደርጉ ነገሮች ውስጥ በቂ ረፍት ማድረግ ሲሆን የስራ ሰዓታችንና የእንቅልፍ ሰዓታችንን በማያዛባ መልኩ ስራችንን በመስራት ሰዓታችን እንዳይስተጓጉል ማድረግ አለብን። በቂ የሆነ የእንቅልፍ ጊዜ አለመውሰድ ማለትም ከ8 ሰዓት ያነሰ እንቅልፍ ስራ በምንሰራበት ጊዜ ንቁ እንዳንሆንና እንቅልፍ እንዲለን ከማድረጉም በላይ የረባ ስራ እንዳንሰራ ያደርጋል። ከዚህ በዘለለ በምንሰራው ስራ መሃል የተወሰነ እረፍት በማድረግና ራስን ዘና በማድረግ እንደ አዲስ በንቁ አእምሮ መስራት ይኖርብናል። አንዳንዴ ለረጅም ሰዓት ያለ እረፍት መስራት ብዙ ስራ የሰራን ሊመስለን ይችላል። ነገር ግን የዚህ አይነቱ ልምድ አእምሯችን እንዲሰለች ስለሚያደርግ ወዲያውኑ መተው አስፈላጊ ነው። የዛሬው ፕሮግራም ይህን ይመስል ነበር። ጠቃሚ መረጃ እንዳገኛችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ጊዜ